ከመጽሐፉ ባለቤቶች በእኔ በአላህ የሚያምኑ አሉ እያለ ይገልጻቸዋል። ጥቅል እምነታቸው በአላህ ያምናሉ ሲባል አህለል ኪታብ ማን ነው? ማን ነው አህለል ኪታብ? ወንድሜ አህለል ኪታብ እነማን ናቸው? እነሱ የሙሳና የዒሳ ተከታይ ነን የሚሉ ሰዎች ናቸው። የሙሳና የዒሳ ተከታይ ነን። ይሄ መጽሐፍ ቅዱስ ነው። ሌላ አለ ነበር እንደ መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ ነበር። አሁንም በጣም በርካታ መጽሐፍ ቅዱስ ናቸው ያሉት የሚጋጩ። እሱን ሳይሆን አሁን እዚህ ቦታ ላይ አህለል ኪታብ የሚለው አላህ በቁርአን ላይ ለሁለት ከፍሎ ነው የሚያቸው። ገብቶሻል አይደለ? በትክክለኛው መንገድ ላይ የነበሩ መልካሞች አህለል ኪታብ ብሎ የሚጠራቸው አሉ። እነሱ የመጨረሻው ዘመን ነብይ ይመጣል ብለው ሲጠባበቁ የነበሩ የሙሳና የዒሳ ተከታዮች አሉ። ወረቃ ከነዚያ ነበር። ገብቶሻል? ወረቃ ከነዚያ ነበር እኮ እኛ አይደለንም ማለት ይሄ መጽሐፍ ቅዱስ አይደለም ማለት ነው። እሱ የሚከተለው ይሄ ሌሎቹ ደግሞ እነዚህን ደግሞ የካዱ የአህለል ኪታብ አይነቶች እያለ ይገልጻቸዋል። ደግሞ እናንተ አምላክን አንድም ሶስትም ነው ብላችሁ የምትገልጹ የካዱ አህለል ኪታብ እያለ ላሰውሽ ችግር የለም። ለቀድ ከፈረ الذين قالوا ان الله ثالث እሱን ሳይሆን እኔ እነዚህ አምላክን አንድም ሶስትም ነው እኔ የምለው እኮ የካዱ አህለል ኪታብ እያለ ይገልጻቸዋል። ሶስት የሚላል እንዴ? ሶስት አምላክ የሚያመልክ አለ እዚህ? አንድም ሶስትም ብለሽ ታምኛለሽ? እንዴት እስከ አስረዳኝ። ሶስት አምላክ በመለኮት አንድ በአካል አንድ አምላክ ነው ማለት በአካልም አንድ ናቸው። አብ ወልድ መንፈስ ቅዱስ እኮ እሱ ግን ቁርአን በአካል አንድ አይደሉም። ስለዚህ አንድም ሶስትም ብለሽ ታምኛለሽ አይደል? ሶስቱም አምላክ ናቸው አይደሉም? አምላክ ግን እኔ ግን ሶስት አምላክ ብዬ አላምንም። አንድ አምላክ ነው ማለት ሶስቱም አምላክ ናቸው ብለሽ ታምኛለሽ አታምኚም? ኦኬ ሶስቱም አምላክ አይደሉም። አንድ ነው አምላክ። ሶስቱም አምላክ አይደሉም። አብም ወልድም መንፈስ ቅዱስም ሶስቱም አምላክ አይደሉም። እንደዛ ነው የሚመስለው። አንተ ሶስት አምላክ ያምናሉ ብለህ ነው እንደ ቁርአኑም ታምነው አንተ? ወይ አንዴ ተረጋጊ። አብም ወልድም መንፈስ ቅዱስ ሶስቱም አምላክ ናቸው አይደሉም? አይደሉም። አንድ አምላክ ነው። ግን አንድ አምላክ በሶስት ይገለጣል። አልጠየኩም። እሱ በስንት ይገለጣል ሳይሆን ሶስቱም አምላክ አይደሉም እንዴ? አብም ወልድም መንፈስ ቅዱስ እኮ ሶስት አምላክ አይደሉም? አይደሉም? እንደዛ ነው የምታምነው አንተ? አይደሉም። ቁርአን ተሳስተዋል። ቆይ ወደ ቁርአን አይደለም። ለምን ተሳሳተናል? አንተ እሱም ቢሳሳት ችግር አለ። አንቺ ስርዓት ያዥ። አሁን ወደ ቁርአን አንቺ እምነት እያወራን ነው። አብም ወልድም መንፈስ ቅዱስም አምላክ አይደሉም? ሶስቱም አምላክ አይደሉም?